ሰላም እንዴት ናችሁ? ልጆቼ በጣም ነው ቡላ የሚጠሉት እና እነሱን ቡላ ለማብላት የተጠቀምኩትን ቴክኒክ አሳያችኋለሁ። እንደምታውቁት ልጆች በመጀመሪያዎቹ የአመታቶች ላይ የሚመገቧቸው ነገሮች ለብሬን ዴቨሎፕመንታቸውም ሆነ ለጤናቸው በጣም ኢምፖርታንት ነው። ቡላ ደግሞ ሶሪ ብዙ ንጥረ ነገር ውስጡ ስላለ ብዙ ሚነራሎች፣ አይረን፣ መግኒዚየም፣ ካልሲየም የመሳሰሉ ነገሮች አሉት። በዛ ምክንያት በጣም እንዲበሉልኝ ፈለግኩና የተጠቀምኩትን ቴክኒክ አሳያችኋለሁ። እዚህ ጋር ምን አረኩኝ? 3 ቴብል ስፑን ቡላ ነው የተጠቀምኩት። ሌላ ጊዜ 2 ነበር የማደርገው። ቡላ በባህሪው በጣም ስለሚወፍር ስለሚበዛ ትንሹ ለዛ ብዬ 2 አደርግ ነበር። አሁን ግን በ3 ለመሞከር አሰብኩኝ። ዛሬ በ3 ነው የምሰራው። ፓንኬኩን ደግሞ ሃፍ ካፕ ነው የማደርገው። ልጆቼ 2 ናቸው። ስለዚህ ለነሱ በቂ ነው ፖርሽኑ። ሃፍ ካፕ አደርጋለሁ። እናንተ እንደ ልጆቻችሁ ብዛት መጠቀም ትችላላችሁ። ማሳነስም መጨመርም ትችላላችሁ ማለት ነው። ሌላ ተልባ አደርጋለሁ። ተልባ ልጆቻችሁ በጣም ትንንሽ ከሆኑ ዱቄቱን ተጠቀሙ። እኔ ግን የሁለተኛው ልጄ 1 ዓመት አለፋት አሁን። ስለዚህ ያልተፈጨውም መመገብ ትችላለች፣ አንድ ላይ ቤክ ተደርጎ ማለት ነው። እኔ ያልተፈጨውን የምጠቀመው። ዱቄቱን ተጠቀሙ ብዬ ነው የምመክራችሁ እናንተን። ሲነመን ትንሽ አደርጋለሁ። ኤቭሪቲንግ ቤግል ሰሊጣለሁ። ብዙ አይነት እንትኖች ውስጡ አሉት፣ እሱን እጠቀማለሁ። የምጨማምራቸውን ነገሮች አላበዛም፣ በትንሹ ነው የማደርጋቸው። እዚህ ጋር ደግሞ እንቁላል እጨምርበታለሁ ማለት ነው። 1 እንቁላል ነው የማደርገው። እዚህ ጋር ሚልክ አደርጋለሁ። የኦት ሚልክ ነው የማደርገው ኢንስቴድ ኦፍ ሬጉላር ሚልክ። ኦት ሚልክ ነው የማደርገው። ብዙ በኒውትሪሽን የበለጸገ እንዲሆንላቸው ማለት ነው። የሚበሉት የምግቡ ብዛቱ ሳይዙ ላይ ሳይሆን ሞር ኒውትሪሽኑ ላይ ነው ፎከስ የማደርገው። ሚክስ አደርጋለሁ እንደዚህ። ቨርጂን ኦሊቭ ኦይል ነው የምጠቀመው። 100% ኤክስትራ ቨርጂን የምጠቀመው። መጥበሻውን እጥደዋለሁ ሳለኩሰው ማለት ነው፣ ኦን ሳላደርገው ስቶቭ። ከዛ ሚክስ አደርገዋለሁ፣ መጥበሻውን አዳርሳለሁ። ማለኩስበት ምክንያት ይሄ በተቻለኝ መጠን ፕላስቲክ ላለመጠቀም እሞክራለሁ። ሰው ሂቱ እንዳይነካው መጀመሪያ እንደዚህ አዳርሰውና ከዛ በኋላ ነው ኦን የማደርገው ስቶቭን። መጥበሻው ጋል ስላለ እጨምርበታለሁ። በጣም መጠንቀቅ አለባችሁ። ቡላ የፓንኬኩን ዱቄት ባህሪውን ይቀይረዋል። በጣም እንደመያዝ ነገር ስለሚያደርገው እያየሁት ነው እንትን የምለው። ቶሎ ቶሎ እገለብጠዋለሁ፣ ብዙ አላቆየውም። እንዲቃጠል ያደርጓል ትንሽ ከተዘናጋችሁ። አያችሁት? እዚህ ጋር ቴክስቸሩን ልክ የእንጀራ አይነት ቴክስቸር ነው የሚሰጠው። እንዲያውም እኔ ምን ብዬ አሰብኩ፣ ቡላ ምናልባት እንጀራ ራሱ እንደ እንጀራ ራሱ አድርገን ልንጋግረው እንችላለን ብዬ አሰብኩ። ኤኒዌይስ ቶሎ ገለብጠዋለሁ እንዳልኳችሁ። ዩሲ አሪፍ ታይም ላይ ነው የገለበጥኩት፣ አልተቃጠልም። ብራውን ነው። ትንሽ ቆይቼ ደግሞ ቀይረዋለሁ። ድጋሚ ገለበጥኩት። እየገለባበጥኩ አበስለዋለሁ ማለት ነው። እና ይሄንን ይመስላል። በጣም ለስላሳ ነው። በጣም ለትንንሽ ልጆችን ማብላት ትችላላችሁ። ኢቨን 1 ዓመት አልሞላችሁ። ቢኮዝ በጣም ሶፍት ነው። ወተትም ስላለው እንቁላልም ስላለው በጣም እሱ ደግሞ ሞር ሶፍት ያደርገዋል። ይህንን ይመስላል ማለት ነው። ይህንን እንደ ፒዛም መቆራረጥ ትችላላችሁ። እንደዚህ በትንሹ መቆራረጥ ትችላላችሁ። ሌላ የምጠቀመው ዮገርት ነው። የፓንኬክ ሲረም አላረግበትም። ዮገርት ብቻ አረጋለሁ። ወይ ቾባኒ ወይ አክቲቪያ ዮገርት፣ ከሁለቱ አንዱ ነው የማረገው። እንደዚህ ማቅረብ ትችላላችሁ፣ ወይ ደግሞ ሚክስ አርጋችሁት ማቅረብ፣ ልክ እንደዚህ ማለት ነው። እና ይህንን ይመስላል። እንደዚህ ቡላ እንደሚበሉ ሳያውቁ እንደዚህ አርጌ ያበላችኋለሁ። ሀሳባችሁን ኮሜንት ላይ አድርጉልኝ። መልካም ቀን ይሁንላችሁ። ባይ